ምንድነው የአማራን ፋኖ ወይም ደግሞ የአማራን ህዝብ ትግል በቀጥተኛ የውጊያ ሜዳ ወይም ደግሞ መደበኛ በሚባለው የትግል ስልት ማሸነፍ አንችልም የሚል ድምዳሜ ላይ ከደረሱ 2 ዓመት አልፏል። ይሄ ትግል 3 ክረምትን ተሻግሮ 4ኛው ላይ እየገባ ነው። በዚያ ድምዳሜያቸው ምን ማድረግ አለብን የሚል ስትራቴጂ ቀርጾ ነበረ። የአማራን ህዝብ በከበባ ውስጥ ማስገባት በከበባ ውስጥ ለማስገባት የትግራይ ህዝብ በአማራ ፋኖና በአማራ ህዝብ ትግል ላይ እንዲነሳ ማድረግ፣ የኤርትራ ህዝብ በአማራ ፋኖ የአማራን ትግል እንዲከብለት ማድረግ፣ የሱዳን ህዝብ እንዲከብለት ማድረግ፣ ሌሎች ኢትዮጵያን ወንድሞቻችን ኦሮሚያን ጨምሮ ሲዳማ፣ ሶማሌ የምንለው እንዲከቡለት ማድረግ፣ አፋርም ሳይቀር የአማራ ህዝብና የአማራ ፋኖ ትግል ላይ እንዲነሱለት ማድረግ የአብይ እቅድ ነበር። ይሄ ትልቅ እቅድ የከሸፈው ወይም ደግሞ ሳይሳካ የቀረው በአርበኛ ዘመነ ካሴ የአመራር ጥበብ ነው። በዚህ አጋጣሚ ይሄ ቀጠና ያወጣው ሜጫ ያበቀለው ለመሪያችን ለአርበኛ ዘመነ ካሴ ሞራል እንድሰጡልኝ ይፈልጋለሁ። ይሄ የሆነበት አግባብ በምን አግባብ ነው ብንል ታየ ይላሉ። ኤርትራ ታየ ሲሉ ሱዳን ታየ ይላሉ። አይ ከሱዳን ደግሞ ትግሉ ተበትኖ ወዷል ሲባል ትላንትና አይታችኋል አይደለም? የዛሬ 3 ቀን መተከል ላይ ደግሞ 2400 ሰራዊት ሲያስመርቅ ይታይባቸዋል። እነሱ የሚያደርጉት ግራ ገብቷቸዋል። መተከል ላይ ከ3 ወይ ከ4 ቀን በፊት ባልሳሳት ወደ 2400 የአማራ ፋኖን አሰልጥኖ አስታጥቋል። ይህ ብቻ አይደለም። ሁላችሁ የምታውቁት እናንተ ይሄን ትግል ለመጀመር ምክንያት የሆነና በወለጋና በመተከል ምን ያክል ህፃናት በቀስት ይመቱ እንደነበረ፣ ምን ያክል እናቶች ይታረዱ እንደነበረ፣ ምን ያክል አባትና ወንድሞቻችን ከቀያቸው ይፈናቀሉ እንደነበረ ሁላችሁ የምታውቁት ሀቅ ነው። የአማራ ፋኖና የአማራ ህዝብ ትግል ይሄን ትግል ሲጀምር ከክልሉ ውስጥ ከሚኖረው አማራ በላይ ከክልሉ ውጭ ለሚኖረው አማራ እየተደረገ ያለ ቅዱስ ትግል ነው። እኛ የምንታገልበት ዓላማ የጦርነቱ ፍትሃዊነት ነው እያሳመነን ያለ። አንድ አባታችን ቅድም እዚያ ጋር እያነሳ ነበር። የጦርነቱን ፍትሃዊነት እናምንበታለን። ምናልባት በመብት ደረጃ ሰብአዊና ዲሞክራሲ መብት ይባላል። እኛ ለቅንጦት እንኳን ለዲሞክራሲ መብት የምንታገል አይደለንም። የመጀመሪያው የሰው ልጅ የመኖርና ያለመኖር ጉዳይ የህልውና ትግል